አልጋችን ጠቦናል። እስኪ አብረን መኝታ ቤት እንቀይራለን፣ እናስተካክላለን። እኔ አግብቼ ከወጣው ከእናቴ ቤት 5 አመት ሆኖኛል። በ5 አመት ውስጥ ግን አይ ቲንክ አሁን አልጋ ስቀይር 6ኛዬ ነው። ምክንያቱም ደግሞ እኔ በጣም ስልቹ ነኝ። በዛ ላይ ኳሊቲ የሆነ ነገር አይ ቲንክ እስካሁን አላገኘውም። አሁን ግን ሁላችሁም የምታውቁት ቤድ ሶሉሽን ነው። ባልጋ ምንም ጥያቄ የለውም። ወደዛ ሄጄ ነበር። መገናኛ የሚገኘው ሾሩማቸው ነበር የሄድኩት። ይሄ አልጋ በቃ ደጋግሜ ነው ማሳያችሁ በአንድ ቪዲዮ ውስጥ። በጣም ነው የሚያምረው፣ ግን ለኔ ቤት ትንሽ ይበዛብኛል። ይሄኛውንም አልጋ ወድጄዋለሁ። ምክንያቱም እኔ ትንሽ እርዝ ቶን ያላቸው ከለሮች ናቸው የሚመቹኝ። ሁሉንም አልጋ ነው የወደድኩት። አሁን ደግሞ ሶፋም ጀምረዋል ማለት ለአዲስ አመት ሊያሳሰቱኝ ነው። ሶፋዬንም ቀይሪ እያለኝ ነው። በጣም ነው የወደድኩት። መኝታ ቤቴን አብረን እንቀይረዋለን። ፕሮሰሱን አሳያችኋለሁ። በጣም ያበደ ነው የምናደርገው። ይሄ አልጋ ላይ አሁንም ድጋሚ እዛው ላይ ነኝ። እግዚአብሔር ቢፈቅድና ቤት ብገዛ ይሄን አልጋ ነው በቃ ከነ ሶፋው ማዘው። የራሱ ማች ሶፋ አለው። እንዴት እንደሚያምር ሁሉም አይነት እቃ ነው ያላቸው። ማለት እያካበድኩኝ አይደለም፣ እመኑኝ። በአካል ሄዳችሁ እቃዎቻቸውን ብታዩት በቪዲዮ ምንም ነው ማያምረው። በቃ በቪዲዮ ምንም ነው ማያምረው። በአካል በቃ እኔ ልነግራችሁ አልችልም። ይሄን ሶፋ ደግሞ በጣም ነው የወደድኩት። እግዚአብሔር ይሁነኝ፣ እኔ አላቅም። ብቻ አልጋዬን አስገብቼ አሳያችኋለሁ።